በባለፈው ቪዲዮ ላይ አእምሯችን እንዴት በማቀድ ወይም ደግሞ በማለም ብቻ ተጠምዶ ወደ እውነተኛ ተግባር እንዳንገባ እንደሚከለክለን ተመልክተን ነበር። ነገር ግን አብዛኛዎቻችን ውስጥ ይኖራል ብዬ ያሰብኩት አንድ ጥያቄ አለ። እሱም ምንድን ነው? ኦኬ ችግሩን አውቀነዋል፣ ግን እንዴት ነው ኦቨርቲንክ ማድረግ አቁሜ ወይም ደግሞ ከመጠን በላይ ማሰብ አቁሜ ወደ ተግባር እገባለሁ የሚለው ነው። በዚህ ቪዲዮ ላይ ሁሌ የምናስበውን ወይም ደግሞ ማድረግ የምንፈልገውን ነገር ወደ መሬት አውርደን እንድንተገብር የሚረዱን 3 ነገራቶችን እንመለከታለን። ሰላም፣ ፈይሰል ነኝ። በድጋሚ እንኳን ደህና መጣችሁ። የመጀመሪያውና ህይወታችንን ወዲያው ሊቀይር የሚችለው የመጀመሪያው መንገድ የ5 ሰከንድ ሩል ወይም ደግሞ ዘ 5 ሰከንድ ሩል ይባላል። አእምሯችን የሆነ ነገር ለማድረግ ሲያስብ በ5 ሰከንድ ውስጥ ካልጀመርነው ፍርሃትና የተለያዩ ሰዎችን መደርደር ይጀምራል። ዛሬ ደክሞሃል፣ ነገ ትሰራለህ፣ ይሄ ነገር ሲስተካከል ታደርጋለህ የሚል ሀሳቦችን ወይም ደግሞ የሚል ሰበቦችን መደርደር ይጀምራል። ይህን ለማሸነፍ ህጉ ቀላል ነው። አንድን የሚጠቅም ነገር ማድረግ ስንፈልግ ለምሳሌ ስፖርት መስራት ወይም ደግሞ መጽሐፍ ማንበብ ወር ደግሞ የሆነ ስራ መስራት ስንፈልግ ከ5 ጀምሮ ወደ 1 5 4 3 2 1 እያልን እንቆጥራለን። በዛ መሃል ኢሚዲየትሊ ስራውን እንጀምራለን። አእምሮአችን ቁጥሩን በሚቆጥር ጊዜ ኦቨርቲንክ ከማድረግ ወይም ደግሞ ሌላ ነገር ከማሰብ ይቆማል ወይም ደግሞ ይገታል ማለት ነው። ሁለተኛው መሰናክል ስራውን በጣም ትልቅ አድርገን ስናስብ ነው። ለምሳሌ ዛሬ ለ2 ሰዓታት አጠናለሁ ወይም ደግሞ ለ1 ሰዓት ያክል ጂም ሄጄ ስፖርት እሰራለሁ እንላለን። ይህን ስናስብ አእምሮአችን ፍርሃት ወይም ደግሞ ድካም ይይዘዋል። ከዛ ይልቅ እዚህ ጋር ነው የ2 ደቂቃን ህግ መተግበር። ለምሳሌ ለ1 ሰዓት ያክል ስፖርት እሰራለሁ ብሎ ከማሰብ ይልቅ እስቲ የስፖርት ትጥቆችን መታጠቅ ወይም ደግሞ 20 ገጽ አነባለሁ ብለን የምናስብ ከሆነ ከዛ ይልቅ 1 ገጽ በ2 ደቂቃ ውስጥ ማንበብ። የዛን ጊዜ ይሄን ማድረግ ስንችል ነገሩ ስንጀምረው ዓላማው መጀመር ሳይሆን መጨረስ ስለሆነ በዛች 2 ደቂቃ ጀማሪያችን ምክንያት ስራውን የመጨረስ ፕሮባቢሊቲያችን ወደ 80 ኦር ደግሞ 70% ከፍ ይላል ማለት ነው። ሶስተኛውና ትልቁ ኦቨርቲንክ የማድረግ ምክንያት ደግሞ ፐርፌክሽኒዝም ወይም ደግሞ ፍጹምነትን መጠበቅ ነው። ይስተካከለኝ አደርጋለሁ፣ ጥሩ ካሜራ ሲኖረኝ ዩቲዩብ ጀምራለሁ፣ ይህን እውቀት ሲኖረኝ ይህን ማስተማር ኦር ደግሞ ይህን ስራ ጀምራለሁ፣ ይህን ነገር ስናገኝ ይህን ቢዝነስ ጀምራለሁ እንዳለን ብዙ ጊዜ ይሄ ቢዝነስ ሲኖረኝ ይህን እጀምራለሁ ብለን እናስባለን። ነገር ግን ምንም ነገር ፍጹም አይሆንም። የመጀመሪያ ስራችን ፍጹም መሆን አይጠበቅበትም። ከዚያ ይልቅ ብዙ ጊዜ መጀመሪያ ስራ ይበላሻል። ሜሲ ነው፣ የሚዝረከረክ ነገር ነው። ለምሳሌ እኔ ራሱ ይሄን ዩቲዩብ ሲጀምር ስለ ዩቲዩብ አይዲያ ኖሮኝ ሀሳብ ኖሮኝ ማቀው ነገር ኖሮ ሳይሆን ጀስት እየሰራው እያደረኩት እየሞከርኩት እማራለሁ ከሚል ነው። ስለዚህ ለመጀመር ፍጹም ሆኖ አይጠበቅባችሁም፣ ግን የተሻለ ሆኖ ለመገኘት ወይም ደግሞ የተሻለ ነገር ለማድረግ ግን ዛሬ መጀመር ይጠበቅብናል ማለት ነው። ለማጠቃለል ያህል ማሰብ ብቻውን የሚያመጣው ጥቅም የለም ወይም ደግሞ የሚያደርግልን የተለየ ለውጥ አይኖርም። ከዛ ይልቅ እነዚህ 3 ህጎችን ተጠቅመን አይምሯችንን ወይም ደግሞ ራሳችንን ለማሸነፍ እንሞክር። እናንተ ከዚህ 3 ህጎች ውስጥ በየትኛው እንደምትጀምሩ በኮሜንት ሴክሽን ውስጥ አጋሩኝ። በቀጣይ ቪዲዮ እስከምንገናኝ ቻው፣ ሰላም ሁኑ።